የሰማይና የምድር ፈጣሪ የሆነው ጌታ በግርማ መለኮት ከሰማይ ወርዶ በገዛ እጆቹ የባረካትና የቀደሳት የመጀመሪያውን የምድር መቅደስ ታሪክ ያውቃሉ? ሰኔ 20 የሚታሰበው የሕንጸተ ቤተ ክርስቲያን ድንቅ ምስጢር። የሰማይና የምድር ፈጣሪ የሆነው ጌታ በግርማ መለኮት ከሰማይ ወርዶ በገዛ እጆቹ የባረካትና የቀደሳት የመጀመሪያውን የምድር መቅደስ ታሪክ ያውቃሉ? ቅድስት ቤተ ክርስቲያናችን የእመቤታችንን የቅድስት ድንግል ማርያምንና የመጀመሪያውን የሕንጸተ ቤተ ክርስቲያን ዓመታዊ በዓል በታላቅ ምስጋና ታስባለች። ይህ ታሪክ ለሰው ልጅ የአምልኮ መቅደስ የተሰጠበትንና የኪሩቤል ጌታ ከእናቱ ጋር በምድር ላይ የተገለጠበትን ድንቅ ምስጢር የሚተርክ ውብ የታሪክ ገጽ ነው። ታሪኩ እንዲህ ነው። ቅዱሳን ሐዋርያት ወንጌልን ለማስፋፋት በዓለም ዙሪያ በሚዘዋውሩበት ዘመን በፊልጵስዩስ ከተማ የእመቤታችንን ንጽሕናና አማላጅነት የሚያስብ ታላቅ መቅደስ በእሷ ስም አነጹ። ይሁንና መቅደሱ ቢሰራም ሐዋርያት ይህንን ታላቅ መቅደስ ማን ይባርከው፣ ማን ይቀድሰው በማለት በጸሎት ወደ ፈጣሪ ጮኹ። ሐዋርያት በጸሎት ላይ ሳሉ ድንገት ሰማይ ተከፈተ። የክብር ባለቤት ጌታችን ኢየሱስ ክርስቶስ በብርሃን ደመና ላይ ሆኖ መላእክትን አስከትሎና እናቱን ቅድስት ድንግል ማርያምን በቀኙ አድርጎ በታላቅ ግርማ ወደ መቅደሱ ወረደ። ጌታችን በገዛ እጆቹ ያንን መቅደስ ባረከው፣ ቀደሰውም። በውስጡም መለኮታዊ መሥዋዕት አሳረገ። ለእናቱ ለቅድስት ድንግል ማርያምም እንዲህ የሚል የማይታጠፍ ታላቅ የቃል ኪዳን ማኅተም ሰጣት። የዚህችን መቅደስ ታሪክ የሚናገረውን በስምሽ የተማጸነውንና በዚህች ዕለት በዓልሽን የሚያከብረውን ሁሉ ምርልሻለሁ። በሰማያዊው መቅደስም የዘላለም ኑሮን እሰጠዋለሁ። የታሪካዊ ክስተት ሰኔ 20 ቀን በመፈጸሙ ቤተ ክርስቲያናችን ሕንጸተ ቤተ ክርስቲያን በማለት በየዓመቱ በታላቅ በዓል ታስበዋለች። ድንግል ማርያም ራሷ የሁለተኛ አዳም ማደሪያ እውነተኛዋ መቅደስ እንደመሆኗ የሰኔ 20 በዓል የቤተ ክርስቲያን ሁሉ መሠረት ነው። የእመቤታችን የቅድስት ድንግል ማርያም አማላጅነትና የሰኔ 20 ሕንጸተ ቤተ ክርስቲያን ረድኤትና በረከት ከሁላችን ጋር ይሁን።